ሁላችሁም ይሄን ቪዲዮ ቢያንስ 50 ጊዜ ሼር ኮፒ ሊንክ አድርጉ። እስኪ ሁሉም ጥቂት ቪዲዮ ከመ ሼር ኮፒ ሊንክ ጎዳ። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁ። ምክንያቱም ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው። አላህ ያጥፋችሁና ካና ከኢትዮጵያ ልናስወጣችሁ እቅድ አለን። ኩፉር ከኢትዮጵያ መጥፋት አለበት። ሁላችሁንም እናስወጣችኋለን። ከ1997 ጀምሮ የጀመረው ለኢትዮጵያ እስላማዊ እቅድ የሚለው እቅዳቸው ላይ ነው እና ይሄ አጠር ያለች ነች። ኦልሞስት ሚኒማይዝድ ፎርማ ማለት ነው። ብዙ እንትኖች አሉ። ለማሳየት ያክል የ5 ዓመት የ15 ዓመት 25 ዓመት እቅድ አቅደው ይንቀሳቀሱ የነበሩ ናቸው። ያ ማለት 5 ዓመት እቅዳቸው 2002 ላይ ተሳክቷል። የ15 ዓመት እቅዳቸው 2012 ላይ ተሳክቷል ማለት ነው። አሁን ያለነው 2017 ነው። ስለዚህ ከእቅዱ 20 ዓመቱ አትሊስት አልፏል ማለት ነው። ከተቀመጡት መካከል ዋናው በመሆን ፓርቶች ለማሳየት ለሞከር በቪዲዮም ስለምናሳያችሁ ማለት ነው። ምናልባት ዶክመንት ሆኖ የቀረ ለመሰላችሁ የሚሰራ ስራ የሌለ ለመሰላችሁ ሰዎች ከእያንዳንዱ ፖይንቶች መካከል ያላችሁን ፖይንት ላሳያችሁ። አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ ዓላማ። ሁለተኛ በተከላካይነት ስሜት ውስጥ ማቆየት ነው። ወንጀልህ አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይንዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ነው። እርስ በርስ ከፋፍለህ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ቁጥር 5 ላይ እንደምትመለከቱት ከ200 ሺህ በላይ ወጣቶችን በዳዋ ማሰልጠን ይላል እና ይሄ ኦልሬዲ ተሰርቶበት በደንብ በሰፊው እስልምና ላይ ያሉ እስልምናን ለማስተማር በየመንገዱ የሚሄዱ መምህራንን እያሰለጠኑ የሚልኩበት ማለት ነው። ባይዘ ቲክቶክ ላይ ያለ ቴሌግራም ላይ ያለ እሱ ቤዚክ ነው፣ ዝም ብሎ ነገር ነው። መሬት ላይ የወረደ 200 ሺህ እንሰራለን ብለው ያቀዱት ነው። ኦልሞስት በተጠናከረ መንገድ ደግሞ ለሚሄድ የሚፈጡትን አሳያቸዋል። ይሄ አንደኛው እቅዳቸው ነበር። ኦልሞስት አብዛኛው ተሳክቷል። በነገራችን ላይ እኛ ቆመን ስንመለከት የኛ መምህራን ዝም ሲሉ እነሱ በዚህ በሺዎች የሚቆጠር እቅድ አውጥተው ይንቀሳቀሱት ነበር። ይሄ የ1997 የነበረ 2007ኛውን ተመልከቱ። ቁጥር 7 ይታያችሁ ከሆነ የሸሪዓ ፍርድ ቤቶች ቁጥር በ3 እጥፍ እንዲያደርግ መጣር ነው ብለው አስቀምጠዋል። በሰዓቱም ሸሪዓ ፍርድ ቤቶች ነበሩ። አሁንም 3 እጥፍ ማለት ነው ያለበት ፍርድ ቤቶች መጨመር አለባቸው ተብሎ ተመልከቱ። ምናልባት ይተናገራሉ። እሺ ፍርድ ቤቶች ያላቸው ሸሪዓ ኢትዮጵያ ውስጥ ሰራተኞች ኖሮ ሸሪዓ ፍርድ ቤት ተብሎ እስልምና ጠንካራ እንቅስቃሴን የሚቃወሙትን ለይቶ ማወቅ ለዲናቸው እንዲታገሉ ማስጠንቀቅ ተብሎ እስልምናቸው ላይ በጣም እንዲጠሩ ኦርቶዶክሳውያን አሁንም ቢሆን ከፖለቲካው እየራቁ ተምሮ እየራቁ ወደኋላ እንዲቀሩ፣ ነገር ግን የእነሱ ሰዎች በሰፊው እንዲሰሩ ለምን በኋላ እናሳያቸዋለን። እስላም ቁጥሩ ሲጨምር እስልምና ቁጥሩ ሲጨምር በኋላ ላይ ምንድን ነው የሚሆኑት? ማጆሪቲ ከሆነ ሱራ 9:29 ላይ እንዳለ ይቀልሃል ማለት ነው በየአደባባይ። ከእስልምና እኔ ማንኛውም ሃይማኖት ድንጋይ የሚያመልክ ሰው ጤናማ ነው እያምናለሁ። እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። ድንጋይ የሚያመልክ ሰው ድንጋይ ማምለኩ ገሃነም ሊከተው ይችላል። ግን ድንጋይ የሚያመልከው ሰውዬ እናንተ ላይ ደርስባችሁ። እስልምና ግን በጣም አስጠሊው ፓርት ድንጋይ ማምለኩ አይደለም። ስታዩት የሆነ ነገር በማምለኩ አይደለም፣ እናንተ ላይ የሚደርስባችሁ ሃይማኖት ነው። ሳትደርሱበት የሚደርስባችሁ፣ ሳትሄዱበት የሚመጣባችሁ፣ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው። አላህ ያጥፋችሁና ሳትደርሱበት የሚደርስባችሁ፣ ሳትሄዱበት የሚመጣባችሁ፣ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው። ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን
ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። እንግዲህ የሃይማኖቶች ጉባኤ መግለጫ ወጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል አንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢስነምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ ከዚህ እኮ በጣም ጥሩ ነው። እንደው የመጅሊሱ መግለጫ የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስቨርጅ አድርጓል ያሉት እመቤታችን የሆነ ነገር ያሉት ቀድሞው እኮ እነሱ ናቸው። ማን ነው ቀድሞ የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ በአንጻሩ ደግሞ አይደለ ለኦርቶዶክሳውያን ቀድሞ ተናገሩ። ከዚያ ሙስሊሞች አጸፋ መስጠት ጀመሩ። በዚህ ልክ እንዴት በዚህ ልክ ሳይድል ተሆኖ እንትን ይደረጋል? በዚህ ልክ ሳይድል እንዴት ይኮናል? አይኮንም። የትኛው ወገን ምን ብለዋል? ይሄ የዚህ ነገር መነሻ ጥንስሱ ምንድነው? እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ? እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ አብረን ቆመን እንትን እንበለው አይደል ወተን እንትን እንበለው እና ሲዘው ማን ነው እንደብድበው አይደል ልክ እኮ ነው በመሰረቱ ኦሮሞን ሳብ ባንጋ ፈጨብሴ ኦላን ጀጃምሴ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይል ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለሚሉ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉ ይናገራል። ልክ አይደለም። በዚህ ልክ ሳይድ አያያዝም። ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጨምሮ መረጃ እኮ ሰጠን። ቪዲዮ እኮ ብዙ ጊዜ ለቅን እኮ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው እፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ጸያፍ ንግግሮችን ኢየሱስ ያውም በነብይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደዚህ በጣም ያሳዝናል። በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ሼር ኮፒ ሊንክ አድርጉት። መንጋውን እንዲጠብቁ በቤት ላይ የሾምካቸው ክብራቸው አይጉደል እንጂ ለሕዝቡ ግድም የላቸው። ቀሲስ ታጋይ ባትበላስ ቢርብህ እግዚአብሔር በሚያውቀው ኃላፊነቱን ዘንግቷል መሞቱ ላይ ቀር በቀኑ እውነቱን ልቡ እያወቀ ግፍ ሲሰራ እያየ ባይኖ ወዳጄ ባለችው ደምታ ወዳጄ ባላት ተጎድቶ ትውልዱ በመከዳዳት ሸሽቷል እውነትን ትቶ እውነትን ያያቸው ነገሮኝ አገሯ ወዴት ነው ቦታ ማደሪያዋን ስፈልግ እኔ መሞቴ ነው ላገኛት ብዳክር በእግሮቿ ፋና ከሰው ዘር ራቀች ከንቁ ውድ ሆና ከሰው ዘር ራቀች ከንቁ ውድ ሆና